እንኳን ወደ ባዮሎጂ አካዳሚ በሰላም መጣችሁ። ዛሬ የግሬድ 9 ባዮሎጂ የመጀመሪያው ዩኒት ፓርት 2 እናያለን ማለት ነው። ፓርት 2 ሳይንቲፊክ ሜቶድስ የሚለውን ቶፒክ ነው የምናየው። Thank you very much. Just before going to about scientific methods, let's see about the word science. Science ማለት ምን ማለት ነው? Now science, the word derived from the Latin word scientia, which means knowledge. Knowledge ማለት ነው። ስለዚህ መጀመሪያ ሳይንስ የሚለው ከላቲን ሳይንቲያ የሚል የመጣ ነው ማለት ነው። ሶ ይሄ ማለትም ኖሌጅ ወይም እውቀት ማለት ነው። It studies about or encompass the systematical understanding of or study of the living and non-living things ማለት ነው። ስለዚህ ህይወት ስላለው የሚሆን ስለሌለው ሲስተማቲካል በሆነ መልኩ ማጥናት ማለት ነው። ማጥናት ማለት ነው። So it develops through observation and practical experience. ስለዚህ በኦብዘርቬሽን እና በፕራክቲካል ኤክስፒሪየንስ ዲቨሎፕ የሚሆን ነው ማለት ነው። Just after carefully observe something ጥያቄ እንጠይቃለን። ከዛ በኋላ ኤክስፐሪመንት እንሰራለን። ኤክስፐሪመንት ከሰራን በኋላ ጀስት የተለያየ ፋይንዲንግ እናገኛለን ማለት ነው። ሶ በዛ መልኩ ነው ዲቨሎፕ የሆነው። ይሄን ካየን ሳይንቲፊክ ሜቶድስ ምን ማለት ነው? What does that mean scientific methods? It's an empirical process used to just explore, observation, answer question and test an hypothesis. Hypothesis test ማድረግ ማለት ነው። የመጀመሪያ ኦብዘርቭ እናደርጋለን፣ ኩዌሽን እናደርጋለን፣ ሃይፖቴሲስ ቴስት እናደርጋለን። ስለዚህ it's a cyclic and a dynamic process. ስለዚህ ሳይክሊክ ነው፣ የሆነ ቦታ ላይ የሚያቆም አይደለም ማለት ነው። ስለዚህ ኦብዘርቬሽን፣ ኩዌሽን፣ ሃይፖቴሲስ፣ ኤክስፐሪመንት፣ ኮንክሉዥን፣ ሪዛልት and it will be even continued የሚቀጥል ነው ማለት ነው፣ የሚያቆም አይደለም። So it is the curiosity about everything around us. ስለ በዙሪያችን በአካባቢያችን ያለውን ጀስት አጠቃላይ ሁኔታ ማየት፣ ኦብዘርቭ ማድረግ፣ ጥያቄ መጠየቅ፣ ከዛ በኋላ ኤክስፕሎር ማድረግ ፖሲቢሊቲ ወይም the possible explanation of what we have observed የሚለውን የምናይበትና ኖሌጅ የምናገኝበት ነው ማለት ነው። ስለዚህ ይሄ ጋፕ ፊል ሊያደርግ ይችላል። አዳዲስ ዲስከቨር ልናደርግ እንችላለን፣ አዳዲስ ነገሮችን to benefit the human። ስለዚህ እኛን ሊጠቅም የሚችል ነገር ማንኛውንም ዲስከቨሪ፣ ኢምፕሩቭመንት፣ ዲስፕሩቭመንት ኤቭሪቲንግ ከኤንቫይሮንመንቱ ነው የሚመጣው ማለት ነው። ስለዚህ ከኤንቫይሮንመንት ሳይንቲፊካሊ ኖሌጅን አኬር የምናደርግበት ሜትድ ነው ማለት ነው። ስቴፕሱን ስናይ የመጀመሪያው ስቴፕስ ኦብዘርቬሽን ነው። The scientific study began with a careful observation, often a problem to solve that lead to a question. ስለዚህ የሆነን ችግር ሶልቭ ለማድረግ ሊሆን ይችላል። ስለዚህ ከዛ በኋላ ነው እንግዲህ ኬርፉል ኦብዘርቬሽን ካለ በኋላ ነው ወደ ኩዌሽን ወደ ጥያቄ መጠየቅ የምናመራው። ምናልባት ይሄ ካን ቢ ሜድ አይደር ዳይሬክትሊ ኦር ኢንዳይሬክትሊ። በሰንስ ኦርጋን ለምሳሌ ዳይሬክትሊ ኦብዘርቭ አድርገን አይተን ሰምተን ኤቭሪቲንግ ተች አድርገን ነክተን የምናየው ነገር ይኖራል። ሌላው ደግሞ በማይክሮስኮፕ ኢንዳይሬክትሊ ኦብዘርቭ ልናደርግ እንችላለን ማለት ነው። ሳምታይምስ የአየነው ሁሉ ሰንስ ያደርጋል ማለት አይደለም። ሳምታይምስ ዜር አር ኦብዘርቬሽንስ ዛት ዱ ኖት ሜክ ሰንስ። ሰንስ የማያደርግ ኦብዘርቬሽን ሊያጋጥመን ይችላል። The other one asking question ነው። After you observe something interesting or unusual in nature, the next step is to ask a question about it. ስለዛ ነገር ጥያቄ መጠየቅ፣ ኤክስፕሎር ማድረግ፣ ፖሲብል ኤክስፕላኔሽንን ማስቀመጥ እንድንችል መጀመሪያ ጥያቄ መጠየቅ ያስፈልገናል ማለት ነው። ይሄ ከዛ በኋላ ወደ ፖሲቢሊቲ ወደ ፖሲብል ኤክስፕላኔሽን ወደ ማስቀመጥ የሚያመራን ኩዌሽን ስናደርግ ነው። ስንጠይቅ ኩዌሽን ስናደርግ ሶ ፎርሚንግ ሃይፖቴሲስ ቀጥሎ ይመጣል ማለት ነው። ሃይፖቴሲስ ማለት is an educated guess or a possible explanation for an observation or a scientific problem ማለት ነው። so based on what we have observed ዲፔንድ ሆነን ሃይፖቴሲስ እናስቀምጣለን ማለት ነው። it is usually stated as a testable statement. ቴስት ሊደረግ የሚችል መሆን አለበት። ስለዚህ ይሄን የምናደርግበት ነው ማለት ነው። ምናልባት አንዳንዶቹ ጥያቄዎች ቢግ ሊሆኑ ይችላሉ። now why the grass green, the sky blue, how the life of this universe began ሚለውን ብዙ ጥያቄዎችን ልንጠይቅ እንችላለን ማለት ነው። so
እያንዳንዱ ጥያቄ ወደ ሃይፖቴሲስ ከመጣ በኋላ ሜኒ ሃይፖቴሲስም ሊኖርን ይችላል። ብዙ ሃይፖቴሳይዝ ስናደርግ አንድ ብቻ ላይሆን ይችላል ማለት ነው። ፎር ኤግዛምፕል ጥያቄ ለምሳሌ why are the leaves of some plants turning yellow የሚለውን ስናይ possible hypothesis ሶስት ሃይፖቴሲስን ሌአውት ልናደርግ እንችላለን። የመጀመሪያው the leaves turn yellow because of a lack of sunlight ወይም ደግሞ soil lacks nitrogen ወይም overwatering በእነዚህ ምክንያት ሊሆን ይችላል ብለን እናስቀምጥ እንችላለን ማለት ነው። ይሄም በነልና በአልተርኔቲቭ ሃይፖቴሲስ ልናስቀምጥ እንችላለን። ነል ሃይፖቴሲስ የምንለው በቫሪያብሎቹ መካከል ምንም ኢፌክት፣ ምንም ዲፈረንስ፣ ምንም ሪሌሽን የለም ብለን የምንነሳ ከሆነ ነው። አልተርኔቲቭ የምንለው ግን በቫሪያብሎቹ መካከል ለምሳሌ በፕላንት ግሮዙ እና በናይትሮጅኑ በኦቨርዋተሪንጉ ወይም በዋተሪንጉ እና በሰንላይቱ በእነዚህ መካከል ሪሌሽን አለ ወይም ዲፈረንስ ወይም ኢፌክት አለ ብለን ካሰብን ነው። ሌላው ፕሪዲክሽን ነው። ከሃይፖቴሲስ በኋላ ፕሪዲክት ልናደርግ እንችላለን። ልዩነቱ ሃይፖቴሲስ ፖሲብል ኤክስፕላኔሽን ኦፍ ዋት ዊ ሃቭ ኦብዘርቭድ ነው። ፕሪዲክሽን የምንለው ግን it tells what you expect to happen if your hypothesis correct ሃይፖቴሲሱ ኮሬክት ቢሆን ፖሲብል ኤክስፔክት የሚደረገው ምንድነው የሚለውን የምናስቀምጥበት ነው ማለት ነው። ሌላው ቴስቲንግ ሃይፖቴሲስ ነው ኤክስፐሪመንት። ስለዚህ ሃይፖቴሲሳችን እያንዳንዱ ሶስትም ይኖረን ሁለትም የትኛውም ሃይፖቴሲስ ተስተብል መሆን ስላለበት ለእያንዳንዱ ሃይፖቴሲስ ኤክስፐሪመንት እንሰራለን ማለት ነው። if the experimental result do not support the hypothesis it should be revised or replaced ስለዚህ ወይ ሃይፖቴሲሱን ሪቫይዝ እናደርጋለን ወይ ደግሞ ኤክስፐሪመንቱን አሁንም እንትን እንላለን ማለት ነው። ለምሳሌ በዴይሊ ላይፍ አክቲቪቲያችን በቤታችን ውስጥ ሃይፖቴሲስ እናስቀምጥ ሳይንቲፊክ ሜቶድን እንዴት አፕላይ እናደርጋለን የሚለው ነው። ለምሳሌ if your torch does not work when switched on you can follow a flow chart to identify and test possible causes ለምሳሌ ኦብዘርቬሽናችን the torch does not work ቶርቹ አልሰራም። question why the torch does not work የሚለው ነው። ሃይፖቴሲስ ሁለት ሊኖረን ይችላል። የመጀመሪያው the bulb burned out ተቃጥሎ ሊሆን ይችላል። ሁለተኛው ደግሞ the bulb is improperly screwed ሲገጠም ወይ ላልቶ ወይ improperly screwed ሊሆን ይችላል። ሁለት ኤክስፐሪመንቶች እንሰራለን። ለመጀመሪያው ሃይፖቴሲስ ኤክስፐሪመንት 1 ብለን በልቡን ሪፕለስ እናደርጋለን። ሁለተኛው ደግሞ ኢንስቶሊንግ እናደርጋለን ማለት ነው። በምናደርግ ሰዓት ሪዛልት ስናይ ሪዛልት 1 does not work the first hypothesis reject ሆነ ማለት ነው። በልቡንም ሪፕለስ ብናደርግ አልሰራም። ሁለተኛው the torch works the second hypothesis correct or accepted so በዚህ መልኩ በቤታችን ውስጥ ሳይንቲፊክ ሜቶድን አፕላይ እናደርጋለን። ምናልባት ሳይንቲፊክ ሜቶድ አፕላይ ስናደርግ ኢንተለጀንትሊ ማየት ያስፈልጋል። ከኦብዘርቬሽን ጀምረን ማለት ነው። ከኦብዘርቬሽን ኩዌሽን አስክ ስናደርግ ሃይፖቴሳይዝ ስናደርግ ከዛም ኤክስፐሪመንት ስንሰራ ወይም አፕላይ ስናደርግ ያን ሁሉ ፕሮሲጀራሊ በደንብ ማየት ያስፈልጋል። ቢኮዝ ቶቹ ለምሳሌ ገመድ ተቋርጦ ነው በቤታችን ውስጥ ያለውን አምፖል ለምሳሌ እንይና ድንገት ስዊች ኦን ስናደርገው ባይሰራ አምፖሉ ነው ወይስ ገመዱ ተቋርጦ ነው ዲስኮኔክት ሆኖ ነው ስዊቹ ነው የሚለውን መጀመሪያ ፕሮባቢሊቲው የትኛው ሊሆን ይችላል የሚለውን ኢንተለጀንትሊ ገስ መደረግ አለበት። ሌላው ቫሪያብልስ ዱሪንግ አን ኤክስፐሪመንት ቫሪያብል የምንላቸው they are events or conditions that subject to change ለምሳሌ ፋክተሮች ናቸው ማለት ነው። በኤክስፐሪመንታል ኦብዘርቬሽናችን ተጽዕኖ ሊያመጡ የሚችሉ ለምሳሌ ላይት፣ ቴምፕሬቸር፣ ሞይስቸር፣ ኮንሰንትሬሽን ኦፍ ሰብስታንስ እንደየ ሪሰርች እንደየ ኤክስፐሪመንት አይነቱ ማለት ነው። ለሶስት ልንከፍላቸው እንችላለን። ሶስት የመጀመሪያው ኢንዲፔንደንት፣ ሁለተኛው ዲፔንደንት፣ ሶስተኛው ኮንትሮልድ ብለን ለሶስት ልንከፍላቸው እንችላለን። ኢንዲፔንደንት የምንለው ሳይንቲስቱ ቼንጅ ወይም ማኒፑሌት የሚያደርጋቸው ማለት ነው። the factors that affect on what the dependent variables ብለን ልንወስደው እንችላለን። a condition or event under experimentation or testing ስለዚህ ኢንዲፔንደንት ቫሪያብልስ የምንለው እሱ ነው። ዲፔንደንት ቫሪያብል are variables over which the experiment has no control are factors that the scientist measure to see if it changes when the independent variable changes ሶስተኛው controlled variable ይሄ there are conditions that affect the outcome of an experiment they are held constant controlled by the experimenter and not allowed to vary ለምሳሌ crop improvement ለምሳሌ ወይ crop የኢምፓክት ኦፍ ፈርቲላይዘር ኦን ክሮፕ ብናጠና ለምሳሌ ፐልስ ክሮፕ ላይ
አንዱን መርጠን ቺክፒን ብንወስድ ለምሳሌ ግሪን ሃውስ ውስጥ በኮምፖስት አርቲፊሻል ፈርቲላይዘር ዩሪያ እና ዳፕ ከዛ ውጭ ደግሞ እንዲሁ ዊዛውት ኮምፖስት እና ፈርቲላይዘር አርቲፊሻል ፈርቲላይዘር ብንወስድ ምን ያስፈልገናል ማለት ነው። እንግዲህ በዚህ ኤክስፐሪመንት ራሱ የቺክፒ ሲዱ ያስፈልገናል፣ ሲድሊንጉ ያስፈልገናል፣ የተለያዩ ፖቶች መትከያ ያስፈልገናል፣ አንድ አይነት ሳይዝ ያላቸው ሶይል ያስፈልገናል፣ ስተርላይዝድ የሆነ ሶይል ያስፈልገናል፣ ውሃ የተለያየ ነገር ያስፈልገናል ማለት ነው። ዓላማው ምንድነው? እንግዲህ ግሮዙን ማየት የቺክፒ የክሮፕ ፕሮዳክሽኑን ማየት ሊሆን ይችላል። ስለዚህ በዚህ ሂደት አሁን ኢንዲፔንደንት ቫሪያብሉ ማን ነው ብንል ኮምፖስቱ ሊሆን ይችላል፣ ፈርቲላይዘሩ፣ እነዚህ በሙሉ ምንድናቸው ማለት ነው? ኢንዲፔንደንት ቫሪያብል ናቸው ማለት ነው። የት ላይ ተጽዕኖ ያላቸው? ከቺክፒ ሄይቱ ሊሆን ይችላል፣ ነምበር ኦፍ ሲዱ ሊሆን ይችላል፣ ፍላወሪንግ ስቴጁ ሊሆን ይችላል፣ አጠቃላይ ግሮዙ ሊሆን ይችላል፣ ይሄ ማለት ነው። ስለዚህ ቺክፒው ላይ የሚታይ ቢሄቪየር ይሄ አጠቃላይ እድገቱ፣ ብራንቹ፣ ነምበር ኦፍ ሲዱ እነዚህ በሙሉ ኢንዲፔንደንት ቫሪያብል በማን ፋክተራይዝ ይደረጋሉ ማለት ነው? በማዳበሪያው፣ በኮምፖስቱም፣ በአርቲፊሻል ማዳበሪያው ፋክተራይዝ ሊሆኑ ይችላል። ኮንትሮልድ የምንለው ምናልባት የሲዱ አይነት ሊሆን ይችላል። ኮንትሮል ማድረግ ይኖርብናል። ተመሳሳይ ሲዱ በተመሳሳይ የቺክፒ ሲዱን ለማለት ነው። ሁለተኛው ደግሞ የወተር አማውንት ኦፍ ወተር ሊሆን ይችላል፣ ቴምፕሬቸር ሊሆን ይችላል፣ ፖት ሳይዙ ሊሆን ይችላል። ይሄ ደግሞ ኮንትሮል መደረግ ያለበት ነው ማለት ነው። ለምን? አውትካም ኦፍ ኤክስፐሪመንቱን አፌክት ስለሚያደርገው ማለት ነው። ይህን ማድረግ ይኖርብናል ማለት ነው። ሌላው ሜኪንግ ኮንክሉዥን አባውት ፋይንዲንግ ነው። ስለዚህ ይሄ ከኤክስፐሪመንት በኋላ ዲስከስ እናደርጋለን። ሪዛልታችን ፋይናሊ ኮንክሉዥን ሜድ እናደርጋለን ማለት ነው። ሶ ዘ ሳይንቲስት ኢቫሉዌት ዴር ሃይፖቴሲስ አጌንስት ኤክስፐሪመንታል ሪዛልት። ስለዚህ ኤክስፐሪመንት የመጣው ሪዛልት አለ፣ ያስቀመጥነው ሃይፖቴሲስ አለ፣ ናሬት ማድረግ ይኖርብናል። ኪፕ ዘም ኢፍ ሰፖርትድ ኦር ሪፕሌሲንግ ዘም ዊዝ ኒው ኤክስፕላኔሽን ኢፍ ኖት ማለት ነው። ስለዚህ ቤዝድ ኦን ሃይፖቴሲስ አክሰፕትም ከሆነ ሪጀክትም ከሆነ ይሄንን ሪቫይዝ የምናደርግበት ነው። ኮሚኒኬቲንግ ዘ ፋይንዲንግስ ፋይናሊ ሳይንቲስትስ ፐብሊሽ ዜር ሜቶድስ ኤንድ ሪዛልት ኢን ጆርናልስ ሼሪንግ ፋይንዲንግስ ዛት ሄልፕ አዘርስ ኢን ዘ ፊልድ። ሶ ፋይናል የመጨረሻው የሳይንቲፊክ ሜቶድስ ኮሚኒኬቲንግ ፋይንዲንግስ ነው። ያገኘነውን ፋይናሊ ዲሲሚኔት የምናደርግበት ማለት ነው። ስለዚህ ይሄ ለሳይንቲፊክ ወርልዱ ለአካዳሚሻን እንደ ግባት እንጠቀምበታለን። ጋፕም ካለው ፊል ለማድረግ ሌሎች ሳይንቲስቶች እንደ መነሻ ይጠቀሙበታል። ሶ ቶፒካችን በዚህ ተጠናቋል። ሁለት ጥያቄዎች አዘጋጀላቸዋለሁ ሞስት ፍሪኩዌንትሊ በዚህ ቶፒክ ላይ የሚመጡ። የመጀመሪያው ኩዌሽን 1 ዘ ኮሬክት ኦርደር ኦፍ ሳይንቲፊክ ሜቶድ which one is the correct order of scientific methods? A. Hypothesis, observation, question, experiment, data analysis, conclusion, communication of results. B. Question, hypothesis, observation, experiment, data analysis, conclusion, communication of results. C. Observation, question, hypothesis, experiment, data analysis, conclusion, communication of results. D. Experiment, data analysis, hypothesis, question, observation, conclusion, communication of results. So please try it. Pause አድርጉና አንድ የሞክሩ። Question 2 variables ላይ የወጣ ጥያቄ ነው። A scientist wants to test the effect of sunlight on plant growth. She placed one group of plant in full sunlight and another group in shade, watering both equally every day. So which of the following is the independent variable in the experiment? A. The type of plant used. B. The amount of sunlight each plant received. C. The amount of water given to each plant. D. The height of the plant after 1 week. So which one is the correct answer? Drop your answer in the comment. So thank you very much. I have finished today's class. አካዳሚውን ሰፖርት ለማድረግ ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ። ቴንክ ዩ